በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአቡነ ሽኖዳ ሶስተኛው የግብጽና የአሌክሳንድሪያ ሊቀ ጳጳሳት መንፈሳዊ ስብከት በረከታቸውና ጸሎታቸው በእኛ ላይ ለዘላለሙ ይኑር አሜን። ውድ ወንድሞቼ መልካም ነገሮች የሚባሉት አንድ ሰው የእግዚአብሔርን ቃል አጥብቆ በመያዝና በመጠበቅም ነው። እግዚአብሔር ብዙ ቃል ገብቷል። እናም ጌታችን ኢየሱስ ክርስቶስ ግልጽ እና ታማኝ ነው። እናም ቃሉን አያጥፍም። የእግዚአብሔርን ቃል ይዛችሁ ከሱ ጋር ተከራከሩ እና ተነጋገሩ እና መቼ ነው ጊዜው ቃል ይገባልን በሉት። እስቲ እግዚአብሔር ሆይ ቃልህን ይዘን እንጠይቅህ። አንተ ለሰው ልጅ ያልከውን በቃላችሁ ይፈረድላችኋል፣ በቃላችሁም ይፈረድባችኋል እና ማንኛውም ካፋችሁ የሚወጣ ቃል በእርሱ ትታሰባላችሁ። እንግዲያውስ እኔ ካንተ ጋር መወያየት እፈልጋለሁ። በቃልህ መሰረት ካንተ ጋር መወያየት እፈልጋለሁ። ካንተ ጋር መወያየት ማለት እግዚአብሔርን መድፈር አይደለም። ይሄ ቃል የዘማሪው የዳዊት ቃል ነው። ምን አለው? ለልጄ በአንተ ቃል መመካቱን አስታውስለት። ያ ቃል በጭንቀቴ ያጽናናኝ ቃል ነው። እኔ የምኖረው በገባህልኝ ቃል ኪዳን ነው። ይሄ ቃል ምንድነው? አንተ የምትለው አዲስ ልብ እሰጣችኋለሁ። የታለ ያ አዲሱ ልብ? ይሄው ስመለከተው ያ የድሮ ልብ ነው። የትናንትናው የነፍሴ ፍላጎት ልክ እንደ ዛሬ ፍላጎት ነው። እኔ እንደ ትናንትናው ስሜት ልክ እንደ ዛሬው ስሜት እና የትናንትናው መጥፎ ጸባይ ልክ እንደ ዛሬው ነው። የታለ ያ አዲሱ ልብ ሰጠሁ የምትለው? እኔ ማወቅ እፈልጋለሁ፣ ማየት እፈልጋለሁ፣ መንካት እፈልጋለሁ፣ እንድትሰማኝ እፈልጋለሁ፣ ከውስጥ እንድትቀይረው እንድትሰማኝ እፈልጋለሁ። እግዚአብሔር ሆይ የታለ አዲሱ ልቤ? አንተ የምትለው አዲስ መንፈስ በውስጣችሁ ያድራል። የታለ ይሄ አዲስ መንፈስ? እና ከዛም በላይ ትላለህ አንተ የምትለው እናም መንፈሴ ውስጣችሁ ይኖራል። ጌታ ሆይ የታለ ቅዱስ መንፈስ ውስጣችን እንዲገባ ቃል የገባህልን? እኔ የሚሰማኝ የማደርገው በሙሉ በሰው ልጅ መንፈስ ነው። እንደዚህ ከሆነ የታለ ቅዱስ መንፈስ? አንተ የምትለው መንፈሴ በውስጣችሁ ይኖራል። እኔ ይህችን ቃል አጥብቄ ይዛለሁ እና ካንተ ጋራም እከራከራለሁ። ቃልን ፈጽሙ፣ ቃል ኪዳህን ፈጽሙ፣ ቃል የገባህልኝን ፈጽሙ። ባንተ ቃል እንድመካ አድርገኝ። በጭንቀቴ ያጽናናኝ ቃል ነው እና ሌላው አንተ የምትለው እናም በጌ እንድትጓዙ አደርጋችኋለሁ። እኔስ እቺን ቃል አብዤ አለቃትም፣ በጌ እንድትጓዙ አደርጋችኋለሁ። ይሄ ማለት እኔ የምወደውን ሳይሆን አንተ ነው መንገድን የምታስይዘኝ። እንደዚህ ከሆነ ለምንድን ነው ያንተን መንገድ ያላስኩት? እኔ አስቸገርኩ፣ አስተካክለኝ፣ ስራብኝ፣ ደረቅ መሆኔን አስተካክልልኝ። ስህተት አለብኝ፣ ስህተቴን አስወግዱ። ድርቅና አለብኝ፣ ድርቅናዬን አስወግዱ። ኃጢያት አለብኝ፣ ኃጢያቴን አስወግዱ። ጌታ ሆይ እኔ ውስጥ ስራ። ጌታ ሆይ ድሮ ያናጺ ልጅ ይሉ ነበር፣ ውስጤን አንጸው። እንግዲያውስ መጋዙን መዶሻውን አንሳ፣ ምታ፣ ስራብኝ። ይሄን መጥፎ እንጨት የተባለውን ለአንተ ወንበር አድርገው። በጌ እንድትጓዙ አድርጓችኋለሁ። ቃሌንም ትይዙታላችሁ እናም ተሰሩበታላችሁ። እኔ ነኝ ይሄን እንድታደርጉ ማደርጋችሁ። ወንድሞቼ ቃሉን ቀይሮ መስሏችኋል? አይደለም። እግዚአብሔር ቃሉን አጥፍ። የሚሆነው እኛ ልባችንን ለእግዚአብሔር አንሰጠውም፣ እንዲሰራበት አንሰጠውም። ሕይወታችንን ለእግዚአብሔር እንዲሰራበት አናስረክበው። ልክ እግዚአብሔር ሊሰራ ሲል እኛ ምን እንለዋለን? አይ ቆይ እኔ ራሴን አስተካክዬ ጥሩ ስሆን ወደ አንተ እመለሳለሁ። ጥሩ ስሆን እመለሳለሁ? መቼም ጥሩ አትሆንም። ራስህን ጥሩ አድርገው ወደ እኔ ከመምጣት ይልቅ ወደ እኔ ናና እኔ ጥሩ እንድትሆን አደርግሃለሁ። እኛ በተቃራኒ መንገድ ነው የምንጓዘው። እኛ ምን እንለዋለን? እኔ ቤትህ የማልገባበት ምክንያት ጥሩ ሰው ስላልሆንኩ ነው። አይደለም፣ ቤቴ ግባ እና ጥሩ ሰው ትሆናለህ። ጌታ እኔ መጸለይ አልችልም ምክንያቱም ቆሻሻ ስለሆንኩ። አይደለም፣ ጸልይ፣ እኔ አጸዳሃለሁ። ለምንድን ነው እኛ ብቻችንን መስራት እንፈልጋለን? እስቲ የኢየሱስ ክርስቶስ የማዳን ሥራውን ተመልከቱት። መንፈሳዊ መልእክቶች አላቸው። ለምጻሙ ወደ እግዚአብሔር የሄደው እንዲድን ነው። በሽተኛው ከነበሽታው መጣለት ጤናማ እንዲሆን። ሽባው የመጣው ድጋሚ በእግሩ እንዲሄድ ነው። እኔም እንደዛው ነኝ። ወደ አንተ እመጣለሁ። ልክ እንደ ቆዳ በሽተኛው፣ ልክ እንደ ሽባው፣ ልክ እንደ አካል ጉዳተኛው ወደ አንተ የምመጣው በመላ ደካማነቴ፣ በመላ ጉድለቶቼ፣ በመላ አወዳደቄ እንደዚሁ። ልክ የጠፋው ልጅ ምሳሌ ወደ አባቱ ሲመለስ ከነቆሻሻው ነው የተመለሰው። ከዚያ በኋላ ያለው የእግዚአብሔር ሥራ ነው እና እግዚአብሔር ካንተ ጋር እንዲሰራ ሞክር። ከእግዚአብሔር ርቀህ ራስን ለማስተካከል አትሞክር። በፍጹም መስተካከል አትችልም። መስተካከል የምትችለው ከእግዚአብሔር ፊት ለፊት ራስን ስትጥል ነው። መስተካከል የምትችለው ከልብ ውስጥ ትልቅ ጸሎት ስትፈጽም እና ከእግዚአብሔር ፊት ራስን ድፍት አድርገህ እና መንፈስን ጭንቅ ጥብቅ ስታደርገውና መጨረሻ ላይ ቁጭ ብለህ እርሱን መጥራት ስትጀምር ነው። እግዚአብሔር ሆይ ና ስትለው ና ጌታዬ እኔ አልቻልኩም
ና ጌታዬ ከአንተ በቀር እኔ ምንም አልጠጋም። ይሄው እንደምታየው መንገድ ይዤ ስንቴ ወደኩ፣ ስንቴ ተመታው፣ ስንቴ ተጎዳው፣ ተቀጠቀጥኩ። ይሄው መንገድ ላይ ወድቄ በመሞትም በመኖርም መሃል ነው ያለሁት። ልክ የሳምራዊው ምሳሌ መንገድ ላይ የተጎዳው ሰው አንስቶት እንደነበረና አህያው ላይ ጭኖት እስከ ባለመድኃኒት ደረሰ። እኔም መንገድ ላይ ወድቄያለሁ። ጌታ ሆይ ተመልከተኝ እና አቅፈው ውሰደኝ ወደ ባለመድኃኒቱ። ምንም አልቻልኩም። ምን ላድርግ? አንዳንድ ሰዎች ደካሞች መሆናቸውን ሲያውቁ አለመቻላቸውን እና መውደቃቸውን ሲያረጋግጡ እግዚአብሔር ሕይወታቸው ውስጥ እንዲገባ ከመለመን ይልቅ በእግዚአብሔር ላይ ተቃውሞ ያቀርባሉ። እግዚአብሔርን ይቀየሙታል እናም ይጮሃሉ። ምንድነው እግዚአብሔር ብቻዬን የተወኝ፣ በቃ ካሁን በኋላ እግዚአብሔርን አላውቅም፣ ቤተክርስቲያን አልሄድም፣ ቁርባን አልቀበልም፣ ንስሐ አልገባም ይላሉ። ምንድነው ይሄ? ጌታን ከመለመን ይልቅ ተቃውሞ ማቅረብ። እስቲ አስተዋይ ሰው ሁን። ከእግዚአብሔር ጎን ሆነ ተፋለም እና ታሸንፋለህ፣ እናም ታልፋለህ። ከእግዚአብሔር በርካታ ሁኔታዎች አሉ። ለአንተ የሚጠቅምህን ያዝ አድርገህ እንደዚህ በለው፣ ጌታ ሆይ አጋዥ ትባላለህ፣ አጋዥነት የት አለ? ና አግዘኝ። አዳኝ ትባላለህ፣ የት አለ ማዳን? የሰው ልጅ ትባላለህ፣ እኔስ ይህችን ይዤ ጠይቀሃለሁ። ምንም ነገር አይሳይንም ትባላለህ፣ ይህችንም ይዤ ጠይቀሃለሁ። ከዚያ በኋላ እንዲህ እልሃለሁ፣ እኔን ማዳን ከተሳነ ታዲያ ምንም የማይሳነው የተባልኩ ለምንድን ነው? ጌታ ሆይ እኔ አንድ ችግር ነኝ፣ ፊት ለፊት ቀርቤያለሁ፣ መንፈስህን አኑርብኝ። ልክ እንደ አንድ በሂሳብ ጎበዝ ተማሪ የሆነ ከዛ አንድ ከባድ የሂሳብ ፈተና አቅርበውለት ስራው ይሉታል። እንግዲያውስ ምንም አይሳንህምና እኔ ለአንተ ከባድ ፈተና ነኝ፣ ስራኝ። ሁሌም በእኛና በእግዚአብሔር መካከል ጠንካራ ግንኙነት መኖር አለበት። ከውስጣችሁ አውርታችሁ እንደዚህ በሉት፣ ጌታ ሆይ እኔ ካልተስተካከልኩ ከዚህ አልወጣም። ከቤተ ክርስቲያን አውደ ምሕረት ተደፍቼ አልንቀሳቀስም። ከአንባኑኤል አስክሬን ተደፍቼ እኔ ከዚህ የትም አልሄድም። ኃጢአቴ ካልተሰረየልኝ ብዬ የትም ብትለኝ እዚህም እዛም ብትለኝ አልንቀሳቀስም። ይሄን ኃጢአቴን እንደጠላው ሲሰማኝ ብቻ ነው ከዚህ የምንነሳው። አንዳንድ ሰዎች አካላቸውን ከምግብ ይከለክሉታል። እኔም እንደዚህ አደርጋለሁ። ምንም ላደርግ ስላልቻልኩ ነው እንደዚህ የምሆነው። እምነት ደካማ ነው ካልከኝ እሺ ጠንካራ አድርገው። አንተ እኮ ምንም አይሳንም። ልብ ቆሽሿል፣ አጽዳው። አንተ ምንም አይሳንም። ስለዚህ የእግዚአብሔርን ሁኔታዎች ብጥ እናደርጋቸው። መኃልየ ዘሰሎሞን ምን አለ? ይዤው አልለቀኩትም። ጌታን ይዛችሁ እንደዚህ በሉት፣ ስንት ጊዜ ጸሎት ጸለይኩ ግን አልሰማኸኝም፣ በአሁኑ ጊዜ ግን አልለቅህም በሉት። ከእነዚህ ጸሎት አልነሳም። ጸሎቴን ስሰማው ብቻ ነው የምነሳው። ስለዚህ ወንድሞቼ እና እህቶቼ እየተፋለማችሁ ጌታን ከጎናችሁ አድርጉት። ልክ ፍላጎታችን ጎን ስናደርገው ከእግዚአብሔር ጎን ለመሆን ሞክሩ፣ ኃይሉን ይሰጣችኋል። እንደዚህ በሉት፣ ጌታ ሆይ የበጎ ነገር ፈጣሪ ትባላለህ። እንደዚህ ከሆነ በእኔ ውስጥ በጎ ስራ እየዞርክ በጎ ነገር ትሰራለህ ትባላለህ። እንግዲህ በስፍራችን ውስጥ ዙር፣ ቤታችን ውስጥ ዙር፣ ክፍሌ ውስጥ ዙር፣ በነፍሳችን ውስጥ ዙር፣ በእኛ ውስጥ ዙር፣ በጎ ነገር ስራብኝ። ድሮ እንደምታደርገው አሁንም አድርገው። አጉስቲኖስን አስተካከልከው አይደለም ሰዎች አሉ ማለት ነው። ልክ አጉስቲኖስን እንዳስተካከልከው እኔንም አስተካክለኝ። ማርያም ኃጢአተኛዋን እንዳስተካከልካት እኔንም አስተካክለኝ። አንተ የምትለው ወደኔ የመጣውን ሰው ወደ ውጭ አላስወጣሁም፣ ይሄው ወደ አንተ መጣሁ፣ ባዶ እጄን አትላከኝ። ከፍላጎታችን ጋር ስንፋለም ሁሌም እግዚአብሔርን ከጎናችን ማድረግ አለብን። ከኃጢአታችን ጋር ስንፋለም ብቻችንን ከምፋለም እግዚአብሔርን ከጎናችን እናደርግና እርሱም ኃይል እንሰጠናል። ሁሌም ፍልሚያችን በጸሎትና እግዚአብሔርን በመለመን እንዲህም በሉት፣ እግዚአብሔር ሆይ ከኛ ጋር ቁም፣ ከኛ ጋር ስራ። እግዚአብሔር ሆይ አልቻልኩም፣ እግዚአብሔር ሆይ ሞክሬያለሁ ግን አልሆነልኝም። እግዚአብሔር ሆይ ስነሳ ተመልሼ እወድቃለሁ። እግዚአብሔር ሆይ አግዘኝ፣ እግዚአብሔር ሆይ እርዳኝ፣ እግዚአብሔር ሆይ ማረኝ። እግዚአብሔር ሆይ በሉት፣ አስገቡት። ብቻችሁን ስትቆሙ፣ ብቻችሁን ስትሆኑ ሰይጣን እንደሚያሸንፋችሁ አትጠራጠሩ። መጥፎ ጠባይ ያሸንፋችኋል። ኃጢአት በጉልበቱ በጭካኔው ያሸንፋችኋል። የሰይጣን አታላይነት ይሄ ሁሉ ያሸንፈናል። እና ብቻችሁን አትፋለሙ። ኃይል አለን አትበሉ። መጽሐፍ ቅዱስ ስለ ኃጢአት ምን ይላል? ብዙ ተጎጆችን ጥላለች፣ የሞቱት ሁሉ ጠንካሮች ናቸው። ድንገት ኃይል እያላችሁ ስትወድቁ ብቻችሁን እንደተፋለማችሁ እወቁ። እግዚአብሔር ካጠገባችሁ አልነበረም። እግዚአብሔርን እንድታገኙት ሞክሩ። እንደዚህ ማለት ሞክሩ፣ እግዚአብሔር ሆይ ና በውስጤ ያለውን ሰይጣን ተፋለሙ፣ ና ከኃጢአት አድነኝ፣ ና ከነፍሴ ፍላጎት አውጣኝ። እግዚአብሔር ሆይ ና ጥንካሬውን ስጠኝ፣ ተከላከልልኝ፣ ኃጢአትን እንድጠላው አድርገኝ። እግዚአብሔር ሆይ ንጹህ ልብን አኑርብኝ እና መንገድን የሚያውቅ መንፈስን አንጀቴ ውስጥ አኑርብኝ። ንጹህ ልብን ስጠኝ፣
አዲስ መንፈስን ስጠኝ፣ ካንተ የሆነውን ስጠኝ፣ እኔ አልቻልኩም በሉት። በእግዚአብሔር በጭራሽ አትፈሩ። በእግዚአብሔር ፊት ደካማነትን እመን። እኔ ጥሩ እንደምሆን ቃል ብገባልህስ? ሲጀመር እኔ አልቻልኩም፣ ቃል እንድገባልህ አልችልም። እኔ ትክክለኛውን መንገድ እንድታስይዘኝ ቃል ግባልኝ። እኔ ጥሩ ሰው ሆናለሁ ብዬ ላንተ ብነግርህም ልክ ጠንካራ ነኝ እያልኩ ነው። እኔ ግን ምንም አይነት ጥንካሬ የለኝም። ራሴን አላታልልም። ከነፍሴ ጋራ ያሳለፍኩት ጊዜ ደካማነቴን አሳይቶኛል። በመውደቅ ያሳለፍኩት ጊዜ ደካማነቴን አሳይቶኛል። ያሳለፍኩት ጊዜ አቅም እንደሌለኝ፣ እምነት እንደሌለኝ፣ ነፍሴ ኃጢአተኛ እንደሆነች አረጋግጫለሁ። እናም ውስጤ ምንም ጥሩ ነገር የለውም። ልክ ቅዱስ ጳውሎስ ወደ ሮሚ ሰዎች ላይ እንዳለው፣ ስለዚህ እግዚአብሔርን አናግሩት፣ ናበሉት፣ ና እዚህ ልቤ ውስጥ ኑር፣ ቆሻሻውን ልቤን አጽዳው ብላችሁ ጥሩት። ና ልቤ ውስጥ ኑር፣ ሐሳቤን ቀድሰው፣ ና ምላሴ ውስጥ ኑር፣ አፌ ውስጥ ኑር፣ አነጋገሬን ከአፌ የሚወጡትን ቃላት ቀድሳቸው፣ ወደ ሌላ ሰው ቀይረኝ፣ ወደ ጥሩ አካል ቀይረኝ፣ እኔ አልቻልኩም በሉት። እግዚአብሔር ሆይ እኔ ምሽቱን በሙሉ ለፋው ደከምኩ፣ ምንም አሳ አላጠመርኩም በሉት። እግዚአብሔር ሆይ ይሄው እንዳየው ፈርዖን 400 ዓመት ገዛኝ፣ ከእጁ ግዛት የምታወጣኝ አንተ ብቻ ነህና ብቻዬን ምን ማድረግ አልችልም። እግዚአብሔር ሆይ ኃጢአታችንን ይቅር በለን። እግዚአብሔር ሆይ ልቦናችንን ንጹህ አድርግልን። እግዚአብሔር ሆይ ቀድሰን